ዓለማችን በወንዶችና በሴቶች ተሞልታ ብዙዎች የሚቸገሩበት ትክክለኛ አጋሬን በምን መንገድ ልምረጥ የሚለው ላይ ነው። ታዲያ አንተም የኔ የምትላት ትክክለኛ ሴትን ያውም ደግሞ በዚህ አስቸጋሪ ዘመን በየትኛው መንገድ ነው መምረጥ የምችለው፣ ምን አይነት ዘዴን ልጠቀም እያልክ ከሆነ በትክክልም ይሄ ቪዲዮ በቀጥታ ላንተ ነው። በዛሬው ቪዲዮ አንዲትን ሴት በምን አይነት መንገድ ፈትኜ ነው የግል ማድረግ የምችለው በሚለው ላይ ከበርካታ መንገዶች መካከል የመረጥኩልህን 3 ወሳኝ ነገሮች እነግራለሁ። ከዚህ ቪዲዮ በኋላ ከንክርዳዱ ስንዴውን ለይተህ ላንተ የምትሆነውን ትክክለኛ ሴት የምትመርጥበትን ወሳኝ መሳሪያ ትታጠቃለህ ማለት ነው። ስለዚህ እንደተለመደው አጤሬራህን እየጻፍክ እስከ መጨረሻው ተከታተል። መጀመሪያ ግን ቻናሉን ሰብስክራይብ በማድረግ ቪዲዮንም ላይክ ማድረግና ሐሳብህንም መጻፍን እንዳትረሳ። ዳይ ወደ ቪዲዮ። እንግዲህ ከምንም በፊት መጀመሪያ መፈተን ያለብህ አመለካከቷን። ብዙ ጊዜ ወንድም ሆነ ሴት ከላይ የሚታየውን ውጫዊ ውበት አይቶ ወይኔ ይሄን ልጅ ወደድኩት፣ ወይኔ እቺን ልጅ አፈቀርኳት፣ የኔ ማድረግ መቻል አለብኝ ይላሉ። ከዛም ተገናኝቶ ማውራት፣ መብላት፣ መጠጣት፣ ወደድኩሽ፣ አበድኩልሽ፣ ስታምሪ ስታምር መባባል ብቻ ይሆንና በኋላ ላይ እየቆየ ሲሄድ ምኗን ወደድኩት፣ ምኑን ነው ወደድኩት መባባል ይመጣል። ስለዚህ የምትወዳትን ሴት በቅድሚያ መፈተን ያለብህ አንድ ፈተና አመለካከቷን። እንዴት ነው የምታስበው፣ ምንድነው የምትፈልገው የሚለውን ነገር በደንብ አድርገህ ማየት አለብህ። እውነት ለመናገር ጥሩ ባህሪ፣ ጨዋና አመለካከቷ ጥሩ የሆነ ፐርሰናሊቲዋን በስርዓቱ የተገነባ ከሆነ ያ ነገር ከምንም በላይ ነው። የመልክ ጉዳይ ያው ብዙ ሰው የሚያከራክር ብዙ ሰው የሚያጨቃጭቅ ነገር ቢሆንም ሁላችንም ባንሆንም አብዛኛው ሰው የሚስማማበት ቆንጆ የሚባለው ነገር አንጻራዊ ነው። ስለዚህ ይሄ ነገር የሚያወዛግብ ነገር ስለሆነ እንደራስህ ቆንጆ ብትሆንም አመለካከቷ ጥሩ ቢሆንም አትጠላ። ያንን ማንም ይጠላ የለም። ነገር ግን ደግሞ የምርጫ ጉዳይ ከሆነብህ ጥሩ አመለካከት ያላትን ሴት መምረጥ እንዳለብህ ወቅ። እነዚህ ነገሮች ላይ በደንብ ማስተዋል፣ በደንብ ልብ ማለት ያስፈልጋል። አመለካከቷ የግድ መፈተን አለበት። ቀና አስተሳሰብ አላት ወይ? ጥሩ አመለካከት አላት ወይ? ለሰው ልጆች ሁሉ እኩል ክብር አላት ወይ? ማንነቷስ በትክክለኛ መሰረት ላይ ቆሟል ወይ የሚለውን በመስፈርትነት አስቀምጠ መመርመር ግድ ነው። ምክንያቱም ሰውንም አታከብር፣ ለሰው ደንታ የሌላት ራሷን ብቻ የምትወድ ወይም ደግሞ መልክ ብቻ የሆነች ሴት ከሆነ ራሷን ለማሳደግ የማትጥር ራሷንም እንደተበዳይ የምትቆጥር ሰው ሁሉ እንደዚህ ያደረገኝ እንደዚህ ሆነብኝ የምትል የምታማረር ኃላፊነትን የማትወስድ ሁሌ አንተን ጥፋተኛ የምታደርግ ከሆነች እንደዚህ አይነት ነገሮች ካሉባት ከዚህ ሴት ጋር ፍቅር የሚባለው ነገር በፍጹም የማይሆን። ስለዚህ እቺን ሴት መጀመሪያ ማንነቷን መፈተን አለብህ። እሷን ለማግኘት ያንተ ለማድረግ ከመሞከር በፊት የግዴታ በዚህ መስመር ማለፍ አለብህ። አመለካከቷ ጥሩ ነው ወይ? ያስኬዳል ወይ? አብሮ ያዛልቀናል ወይ የሚለው ላይ በደንብ አድርገህ ማየት አለብህ። ስለዚህ ከላይ ተክለሰውነቷን ብቻ አይተህ ወደ ፍቅር ህይወት ውስጥ መግባት መቻል የለብህ። ምክንያቱም ፍቅር ስሜት ስለሆነ ቀልብህን የምትገዛ ስሜትህንም የምትገዛ ሴት መሆን አለባት። ግን እሱ ብቻውን ደግሞ ምንም ነው። ስለዚህ በእነዚህ ነገሮች መፈተን አለብህ። በስሜቷ የተረጋጋች መሆኗን፣ ትዕግስተኛ መሆኗን፣ ሁሉንም ነገር ማረጋገጥ አለብህ። እዚህ ጋር መዘንጋት የሌለብህ ሁሉም ሰው ሁሉ ነገር ኖሮት ፐርፌክት ሆኖ አይፈጠርም። ፐርፌክት ሰውም በፍጹም አታገኝም። ነገር ግን መሰረታዊ የሚባሉ የማንነት መስመሮችን ማሟላቷን በፈተና ውስጥ ማረጋገጥ መቻል አለብህ። የፍቅር ግንኙነት ማለት ትዳር ውስጥ ለመግባት የምትጠናናበት የምትተዋወቅበት ወቅት ነው አይደል? በዚህ ጊዜ ነገሮች ጥሩ ከሆኑ ወደ ትዳር ታመራላችሁ። ያ ደግሞ ትልቅ ኃላፊነት ነው። ቤተሰብ ነው የምትመሰርቱት፣ ሀገር ነው የምትሰሩት። እናም እንደ ቀልድ የምታየው ነገር አይደለም። ስለዚህ በዚህ መልኩ መጀመሪያ አመለካከቷን መፈተን፣ መመልከትና ማስተዋል አለብህ። ቀና አስተሳሰብ አላት ወይ? ለመሻሻል ለመለወጥ፣ ከምንም ነገር በላይ ደግሞ የተሻለ ሰው ለመሆን ስህተትን ለማመን ወደ ኋላ ማትል ሴት ናት ወይ? እነዚህ ኳሊቲዎች ካሏት ብዙ ነገሮችም መተራረምና መስተካከል ይቻላል ማለት ነው። ስለዚህ አስተሳሰቧን በማየት በአስተሳሰቧ የግድ ልትፈትናት ይገባል። ሁለተኛው በዓላማ ልትፈትናት ይገባል። አዎ እውነተኛ ሴት
ትክክለኛ ሴት ዓላማ ያላት ሴት ናት። እውነት ለመናገር ዓላማ የሌላት ሴት ምን ማድረግ እንደምትፈልግ፣ ምን መሆን እንደምትፈልግ፣ ምን ማግኘት እንደምትፈልግ የማታውቅ ሴት ናት። ከእንደዚህ አይነት ሴት ጋር ደግሞ ፍቅር በጣም ከባድ ነው። ብዙ ጊዜ ስለ ዓላማ ሲነሳ ወንዶች እንደዚህ አይነት ነገር ይኑራችሁ፣ በዚህ መንገድ ሂዱ የሚሉ ሐሳቦች በተደጋጋሚ ይነሳሉ። ታዲያ ሴትስ ዓላማ ያስፈልጋትም ወይ ወደሚለው ስንመጣ በደንብ አድርጎ ያስፈልጋታል። እውነተኛ ሴት ማለት ትክክለኛ ዓላማ ያላት ናት። ምን ማድረግ እንደምትፈልግ በሚገባ የምታውቅ ሴት ናት። የምትፈልገው ነገር እንደ ራሷ አመለካከት የሚለያይ ቢሆንም አንድ ሴት ቤተሰብ መስርታ ልጆች ወልዳ ቤተሰቧን ትሪት ማድረግ ልትፈልግ ትችላለች። ዓላማዬም ይሄ ነው ልትል ትችላለች። መብቷ ነው። አንዲት ሴት ደግሞ እኔ በዚህ ሰርቼ እንደዚህ አድርጌ እንዲሳካልኝ ሀብታም እንደሆን ነው የምፈልገውም ልትል ትችላለች። ሌላኛዋ ደግሞ በትምህርቴ እዚህ ደረጃ ደርሼ ይሄንን አሳክቼ ልትል ትችላለች። ዓላማ እንደየሰው ይለያያል። ለምሳሌ ወንዶች ዓላማችን ከገንዘብ ጋር፣ ከስኬት ጋር፣ ከመለወጥ ጋር የተያያዘ ሊሆን ይችላል። ዓላማ እንደየሰው ይለያያል። ነገር ግን ዓላማው ወዴት የሚያደርስ ነው የሚለውን በደንብ መመልከት አለብን። ሴቶችም ጋር እንደዛ ነው። ስለዚህ ዓላማዋን ፈልጋ አግኝታለች ወይ? አውቃዋለች ወይ? ምንድነው የምትፈልገው? እነዚህ ጉዳዮች በደንብ መታየት አለባቸው። አንዳንድ ጊዜ እናንተ የፈለጋችኋት ሴት ዓላማዋ ገንዘብ ቢሆን፣ እናንተን ለገንዘብ ብላ የቀረበቻችሁ ቢሆን መጀመሪያ ላይ ዓላማዋን ከተረዳችሁ ብዙ ነገርን ታተርፋላችሁ። በምታወሩበት ሰዓት፣ በምትነጋገሩበት ሰዓት ዓላማዋን ለማወቅና ለመረዳት በመሞከር በዓላማ በመፈተን የማትሆንና ማታዛልክ ከሆነችም ወዲያውኑ ያንኑ ነገር ለማቆም ለመወሰን ይረዳል ማለት ነው። ስለዚህ ዓላማ በጣም ወሳኝነት አለው። አንዳንድ ሰው ዝም ብሎ ነው የሚኖረው። ዓላማውም ከናንተ ጋር ዝም ብሎ ጊዜን ማሳለፍ ሊሆን ይችላል። ብዙ ጊዜ ዩኒቨርሲቲ ውስጥ ያሉ ሰዎች ይህንን ሐሳብ በደንብ ይረዱታል ብዬ አስባለሁ። ካምፓስ ላይ የሚጀመሩ የፍቅር ግንኙነቶች አሉ። በቃ ጊዜ ለማሳለፍ ነው። የትምህርት ጫና፣ ህይወት ውስጥ የሚፈጠሩ ነገሮች በሙሉ ሲደራረቡ ያንን ኢንጆይ እንደማድረጊያ እንደ ማምለጫ የግቢ ቆይታንም ለማቅለል በሚል የሚጀመሩ የፍቅር ግንኙነቶች አሉ። እነዛ ግንኙነቶች እዛው ይጀመራሉ፣ እዛው ያልቃሉ። ምንም አይነት ርቀትን አይጓዙም። ስለዚህ ልክ እንደዛ ሁሉ የሚጀመሩ ግንኙነቶች ወዴት ማምራት አለባቸው? የተጀመሩበት ዓላማ ምንድነው? መጨረሻቸው ትዳር መስርቶ ልጆችን አፍርቶ የሀገር መሰረት የሆነውን ቤተሰብ ማስቀጠል ነው ወይስ ምንድነው የሚለው በትክክል መፈተሽ ይኖርበታል ማለት ነው። ስለዚህ የምትወዳት ሴት ዓላማዋ ካንተ ጋር ይሄዳል ወይ፣ ሩቅ ያስኬደኛል ወይ የሚለውን በትክክል መመርመርና መፈተሽ ይኖርብሃል ማለት ነው። ሶስተኛውና የመጨረሻው ደግሞ ታማኝነቷን ፈትሸው። አዎ ታማኝነት በጣም ወሳኝ ነገር ነው። ታማኝነቷን መፈተን የምትችልባቸው መንገዶች ደግሞ አሉ። የመጀመሪያው የምትለውን፣ ያለችውን፣ የተናገረችውን ነገር አድርጋ ተገኝታለች ወይ፣ ያለችውን ነገር በሙሉ ትፈጽማለች ወይ የሚለው ነው። ይሄ በጣም ወሳኝ ነገር ነው። ብዙ ሰው ብዙ ነገር ቃል ይገባል፣ ነገር ግን አብዛኛው ነገር አይፈጸምም። ለራሳችን የገባነውን ቃል እናጥፋለን። ታማኝነት የፍቅር ግንኙነት ላይ ደግሞ በጣም ወሳኝ ነገር ነው። በቃሏም ማትገኝ ከሆነ፣ የምትዋሽ ከሆነ፣ አሁን ሌላ በኋላ ሌላ ነገር የምትናገር ከሆነ ከዛች ሴት ጋር ፍቅር የሚባለው ነገር በጣም ከባድ። ስለዚህ በዚህ ፈትናት። በቃሏ ትገኛለች ወይ፣ ያለችውን ታደርጋለች ወይ፣ የተግባር ሴት ናት ወይ የሚለውን ነገር በደንብ ፈትሽ። ብዙ ጊዜ በስሜት ውስጥ የሆነ አይነት ሁኔታ ውስጥ ሲኮን እንደዚህ አድርጋለሁ እንደዚህ ይሆናለሁ እያሉ ማውራት ቀላል ነው። ማድረግ ላይ ሲመጣ ግን ሆኖ መገኘት የብዙ ሰው ችግር ነው። ስለዚህ በደንብ ፈትናት። የተግባር ሰው ናት ወይ የሚለውን በደንብ አድርገለይ። ሌላኛው የታማኝነት መገለጫ ደግሞ ግልጽነት ወይም ደግሞ አለመደባበቅ ነው። ብዙ የምትደብቃቸው ነገሮች ካሉ፣ ብዙ ነገሮች ላይ ግልጽ ካልሆነችልህ በጣም አስቸጋሪ ነው። ታማኝነቷን በግልጽ ነገሮችን በመናገር እንድታቅ በመፈለግ መፈተን ትችላለህ። እነዚህ ዛሬ በቪዲዮ ላይ ያነሳኋቸው 3 ወሳኝ ፈተናዎችን ለመፈተን ደግሞ በጣም ምርጥ የሚባለው መንገድ ጓደኛዋ መሆን። አዎ ጓደኝነት ላይ ነገሮችን በቅርብ የማየት በቅርብ የመረዳትና በደንብ አድርጎ የመከታተል እድሎችን ታገኛለህ። ለዛም ነው ብዙ ጊዜ ጓደኛሞች ሁኑ፣ በጣም ተቀራረቡ የሚባሉ ሐሳቦችም የሚነሱት። ስለዚህ እኔም ደግሞ የምመክርህ እሱ መጀመሪያ ጓደኛዋ በመሆን ነው መፈተን ያለብህ። ጓደኛዋ ስትሆን አመለካከቷን፣
ዓላማዋን፣ ታማኝነቷን በደንብ አድርገህ መረዳት ትችላለህ። እነዚህን በማድረግም ፈትናት። ታዲያ እነዚህን ፈተናዎች በሙሉ ማለፍ የቻለች ሴት ደግሞ ምርጥና የተለየች ሴት ስለሆነች ከሷ ጋር ጥሩ የሆነ የፍቅር ግንኙነት ይኖርሃል ማለት ነው። እንግዲህ ለዛሬ የወንዶች ጉዳይን በተመለከተው መሰናዷችን ወደ እናንተ ልናቀርበው ያዘጋጀነው መሰናዶ እስካሁን ያደመጣችሁትን ይመስል ነበር። በቀጣይ ሌሎች ተመሳሳይ ፕሮግራሞችን ይዘን የምንመለስ ነው የሚሆነው። እስከዛው ቻናሉን ሰብስክራይብ እያደረጋችሁ በአብሮነት እንድትቆዩ እንጋብዛለን። ይመቻችሁ።